ማለት በኮምፖዚሽን ስትራክቸር እኛን ትመስላለች መኪና። ገብቷቸዋል። የእኛም ማወቃቀር እንደዛ ስለሆነ ተግባባን። በዛውም እግረ መንገዳችሁን ለራሳችን ምን ያክል እንደምናዳላ ትረዳላችሁ ማለት ግልጽ ነው። ይህ አሁን የምታውቁት የቶዮታ ሎጎ ነው አይደል? እንደው ዝም ብለው እንዲክብ አድርገው ከዛ እንዲያርገው በቃ የሰሩት ነው አይደል ይመስላችሁ? አይደለም። እንዲያምር ከተፈለገ እነዚህን ይህን ወርቃማውን ክፍልፋይ ተጠቅመው ነው እንትን ያለው ማለት ዲዛይን ወይ ደግሞ ሎጎውን የሰራው ሰው የተጠቀመው። አሁን እንደምታዩት የመካከል ያለው መስመር አንድ ቢሆን ቀጥሎ ያለው 4 ማዕዘን 1.618 ነው ማለት ነው። ተግባባን። ከታች ያለውም ጽሑፍ እንደዚሁ እንደገና እያንዳንዶቹ ቶዮታ የሚለው ራሱ ፊደል በዚህ ሜትር ነው የተሰራው ማለት አንደኛው ለአንደኛው እንትን ነው ማለት ጎልደን ሚን ነው። ይሄኛውን 1 ብንለው ይሄኛው 1.618 ነው ማለት ነው። ተግባባን። ይሄ ስፋትና ይሄ ስፋት እዚህ ጋርም እንደዚሁ በሁለቱ መካከል የዚህ ውፍረት ለዚህኛው ጎልደን ሚን ነው፣ የዚህ ውፍረት ለዚህኛው ጎልደን ሚን ነው ማለት ነው። ምን ያክል ተጽዕኖ እንዳለው በዲዛይን ላይ ከዚህ በፊት ልብ ያላላቸዋቸው ግን እንዲሁ በታደንቋቸው የነበሩት ስራዎች ሎጎዎች ምን ያክል ከዚህ ጋር የተያያዙ መሆኑን የምትረዱት ነው።